እንግዲህ በዚህ ከግንቦት ምርጫ ይልቅ የግንቦት ማኒፌስቶ ነው ለኢትዮጵያ የሚጠቅመው በሚለው ጽሁፍ ላይ እንግዲህ ብዙ ነገሮችን አንስታል። በስድስቱ ሳምንት በየጊዜው መደረግ ያለባቸውን ከቅድመ ዝግጅቱ ቀጥሎ ያሉትን ማንስታል። እንደዚሁም ስልቶችንም እንደዚሁ ጠቅሳል። ምናልባት ስለ ኃይል አጠቃቀምን በተመለከተ እንግዲህ ህዝባዊ ቢተኝነት ሲባል ህዝባዊ አመጽ አለ። በመላው ዓለም የሚካሄዱትና እርምጃ ይወሰዳል። መቼም የተቆጣ ማህበረሰብ በመንግስት ንብረቶች ላይ መኪኖች ላይ እንዲህ አይነት እርምጃ በመውሰድ የኃይል እርምጃ አመጽም ሲባል አመጽ ብሎ እንደው እርምጃ የሌለው ነገር ልናስብ አንችልም። አመጽ ከተባለ እርምጃዎች አሉ። ይሄን በተመለከተም በጽሁፍ ላይ ያስቀመጥከው አለ። መቼ ነው ታዲያ ያ አመጽ የሚጀምረው? እንግዲህ ከዚህ ከጸጥታ ተቋማትም ጋር በተያያዘ አሁን በስልጣን ላይ ያለው መንግስት በራሱ አምሳል የፈጠረው የጸጥታ ተቋም ነው ያለው፣ መከላከያውም የፖሊስ ኃይሉም ደህንነቱም። ስለዚህ እነዚህ ኃይሎች ነገ ከነገ ወዲያ ለህዝብ ጥያቄ ባይሰለፉና ህዝብ ላይ እርምጃ ቢወስዱ ህብረተሰቡ አሁንም እየተመታ እየተገደለ ነው። አመጹን ወይም ደግሞ ህዝባዊ ቢተኝነቱ የሚቀጥለው ወይስ ምንድነው ማድረግ ያለበት? ምክንያቱም በጽሁፍ ላይ ተጠቀስከው አለ ራስን ምንድነው ከቀዳሚ የኃይል እርምጃ መቆጠብ፣ ለመንግስት የጸጥታ ኃይሎች ተገቢውን አክብሮት ማሳየት የሚልም ነገር አንስታል። ምናልባት እየታወቀ ነው የአብይ አህመድ አገዛዝ ወታደራዊም ሆነ የጸጥታ መዋቅሩ ጭፍን ናቸው። የአብይን ስልጣን ማስጠበቅ እንጂ ለህዝብ ጥያቄ ደንታ እንደሌላቸው እያየን ነው በተደጋጋሚ። ከዚህ አንጻር ይሄ ነገር ያስኬዳል ወይ? ነባራዊ ሁኔታ መሬት ላይ ያለው ሁኔታ ያሳያል ወይ? ይሄ ካልሆነስ ምን መደረግ አለበት የሚለውን በጽሁፍ ላይ በተወሰነ ደረጃ ተመልክተከዋል። እስቲ ለተመልካቾችም እንደው ብታብራራ። አሁን እሱም ብሎ ጽሁፉ ቢያቆም አሁን ያልከውን ጥያቄ ማንሳት ተገቢ ይሆናል። እሱም ብሎ ግን አያቆም። ምክንያቱም አሁን ያልከው ግምት እኛም ጋር ይሄ መንግስት አምባገነን መንግስት ነው። ለህዝብ አክብሮት የሌለው ህዝብን የሚንቅ መንግስት ነው። ለህዝብ ደህንነት የሚጨነቅ አይደለም፣ ጨካኝ መንግስት ነው። ስለዚህ የምንለውን በቀላሉ ይቀበላል የሚል የዋህነት የለን። ስለዚህ ወዲያውኑ ህዝባዊ ቢተኝነቱ ሲጀመር ወደ ኃይል እርምጃ ሊገባ ይችላል። በእኛ በኩል ግን እድሉን መስጠት አለብን፣ ማሳየት አለብን። በመንግስት በኩል ህገወጥ የሆነ የኃይል እርምጃ መውሰድ እስካልተጀመረ ድረስ የምናካሄደው እንቅስቃሴ ሰላማዊ ይሆናል። የምናካሄደው እንቅስቃሴ ነገር ግን አሁን ካለው ተጨባጭ ሁኔታ አንተ እንዳልከው ይሄ መንግስት ባህሪ በዛ ይቀጥላል ብለን ለመደምደም ያስችለናል። ወደ ኃይል እርምጃ መሄዱ ማይቀር። ወደዛ የኃይል እርምጃ መሄድ ከሆነ ግን ማንም አይደለም በዛ የኃይል እርምጃ ምክንያት ህብረተሰቡ ለሚወስደው አጸፋዊ እርምጃ ማንም ተጠያቂ አይሆንም። አገዛዙ ነው ተጠያቂ። በመንግስት በኩል አንድ ሰላማዊ ህዝባዊ ቢተኝነት ሲቀጣጠል አንድ መንግስት ማድረግ ያለበት አካሄዳል። እሱን ተከትሎ መንግስት እስከሄደ ድረስ ትግሉ ሰላማዊ ይሆናል። ነገር ግን ስልጣኔ አደጋ ውስጥ ሊወድቅ ነው ብሎ ወይም ደግሞ የህዝቡን ጥያቄ ሁልጊዜ እንደሚፈርጀው መንግስት የመገልበጥ ምናምን የሚል ሰበብ ወይም ታርጋ እየለጠፈ ሰዎችን ማሰር በሰዎች ላይ እርምጃ መውሰድ ሲጀምር ግን አጸፋ ሊመጣ እንደሚችል ከህዝብ ማወቅ አለበት፣ በግልጽ መነገር አለበት። እዛ ሰነድ ላይ ተነግሮታል። ህዝብን መግደል ማሰር ከጀመረ ህዝቡ ራሱን የመከላከል ተፈጥሯዊ መብት አለ፣ ህገ መንግስታዊ መብት አለ። ስለዚህ ያጸፋ እርምጃ ይወስዳል። ጠቅሼዋለሁ እዛ ላይ። ይሄ የሰላማዊ ህዝባዊ ቢተኝነት ማለት ይሄ ቀኝህን ሲመታህ ግራህን ስጠው የሚል አይነት ሃይማኖታዊ ነገር አይደለም። ዋጋ ያስከፍላል። ህግና ስርዓትን የማያከብር መንግስት ከሆነ በህዝብ ላይ ጥይት የሚተኩስ ከሆነ አጸፋ የሆነ እርምጃ ህዝብ ይወስዳል። ይሄ ምንም አቀድከውም አላቀድከውም የሚሆን ነገር ነው። በየትም ዓለም ሲሆን እያየን አይደል? ለዚህ ነው እኮ አሁን ለምሳሌ በጀንዚ ሙቭመንት ሲቪሊያን ብቻ አይደሉም የሚገደሉ፣ የመንግስት የጸጥታ ሰራተኞች ይገደላሉ፣ ይቆስላሉ። ለምን? ህዝብ ራሱን ለመከላከል መብቱን ለማስከበር ሳይወድ በግድ አጸፋዊ እርምጃ ይወስዳል። ስለዚህ ይሄ የምናካሄደው ሰላማዊ ህዝባዊ ቢተኝነት እንዲህ የዋዛ አይደለም። መንግስት ሲተኩስ ወይም ማሰር ሲጀምር ወይም ማፈን ሲጀምር ይሄን አደረገ ተብሎ የሚቆም አይደለም። ህዝብ እስከ መጨረሻው ድረስ መንግስት በህገወጥ መንገድ እስከሄደ ድረስ እሱን ተከትሎ ሊወሰድ የሚችለውን የህዝብ አጸፋዊ ምላሽ ኃላፊነቱን መውሰድ ያለበት መንግስት ነው። ተጠያቂው መንግስት ነው። ህዝብን እያፈንክ ህዝብን እየገደልክ ህዝብ ለዛ የሚሰጠውን አጸፋዊ እርምጃ ህገወጥ አድርገህ ልትፈርጅ አትችልም። ህገወጥ አድርገህ ልትፈርጅ የምትችለው ሰውን ካልገደልክ፣ ካላሰርክ፣ መብትን ካላፈንክ፣ የህዝቡን መብት ካከበርክ ትክክል ነው። በሰላም ብቻ በህጋዊ ብቻ አድርጉት ትግሉ ማለት ትችላለህ። አንተ ህጋዊ እስከሆንክ ድረስ
አንተ ህግን እየጣስክ ግን ለስልጣንህ ብለህ ሌላውን በወንጀለኝነት እየፈረጅክ መቀጠል አትችልም። ይሄን በግልጽ ነው ማወቅ ያለበት መንግስት። ስለዚህ ይሄን ነው እየነገርን ያለ ነው። መጀመሪያ ላይ ግን በኃላፊነት ስሜት ሂደቱን መጀመር አለበት። ህዝቡ ወደ አደባባይም ሲወጣ በፍጹም ሰላማዊነት ነው፣ በፍጹም ህጋዊነት ነው የሚወጣው። መንግስት ግን ከባህሪው ተነስቶ ምን ሊወስድ እንደሚችል እኔም አንተም ልንጠብቅ እንችላለን። ያን የሚያደርግ ከሆነ በስነ ልቦና ህዝቡ መዘጋጀት አለበት። መታሰር ሲጀምር፣ መታፈስ ሲጀምር፣ መግደል ሲጀምር ሩጦ ወደ ቤቱ ሊመለስ አይደለም ወደ አደባባይ ህዝቡ የሚወጣው። እስከ መጨረሻው ድረስ ይጋፈጣል፣ መብቱ እስኪከበር ድረስ፣ ጥያቄው መልስ እስከሚያገኝ ድረስ እና ለዚህ ነው አሁን በሂደት የምንከፋፍለው። አሁን አንድ ወር አለ ለምሳሌ የዝግጅት ጊዜ፣ እዛ ላይ እነዚህን ነገሮች ህዝቡ እንዲረዳቸው በደንብ ምንድን ነው ማድረግ ያለብን የሚለው፣ እንዴት ነው ላደርጋቸው የምችለው የሚለው፣ እንዲህ አይነት ችግር ቢገጥም ችግሩን በምን መልኩ ነው የምወጣው የምፈታው የሚለውን ነገር ሁሉ ህዝቡ በደንብ አዌርነስ መፍጠር አለ። ያ አንድ ወር ጊዜ አለ። ከዛ ቀጥሎ ደግሞ ወደ ግጭት ውስጥ የሚያስገባ ራሱ ህዝባዊ እምቢተኝነት ከመግባታችን በፊት በጸሎት በተማጽኖ የሃይማኖት አባቶች ምዕመናን ጥያቄያቸውን ማቅረብ አለበት። ሞራሉን መጀመሪያ መፈተን አለበት። ለዓለም ሰላማዊነታችንን ህጋዊነታችንን ማሳየት አለበት። እኛ ወደ ሰላማዊ ህዝባዊ እምቢተኝነት የምንገባው ተገደን ነው፣ ወደን አይደለም። አገዛዙ በኃይል ካልገዛዋችሁ እያለ ከአንድ ጦርነት ወደ ሌላ ጦርነት እያሸጋገረ ህልውናችንን ጥያቄ ውስጥ ስላስገባው ወደን አይደለም ተገደን ነው የሚለውን ነገር የዓለምም ህዝብ የኢትዮጵያም ህዝብ እንዲያዩ ማድረግ አለ። ስለዚህ እነዛ ፕሮሰሶች አስፈላጊ ናቸው፣ ጉልበት የሚሰጡን አቅም የሚሰጡን ናቸው፣ መስዋዕትነቱን በከፍተኛ ደረጃ የሚቀንሱ ናቸው እና ይሄ መታወቅ አለበት። በመንግስት መዋቅር ውስጥ ያለ የጸጥታ ኃይል ሁሉ በቀጥታም ይሁን በተዘዋዋሪ ከህዝቡ ትግል ጎን ካልቆመ ዋጋ ይከፍላል። ሰላማዊ ትግል ስለተባለ ዋጋ አይከፍልም ማለት አይደለም፣ ይከፍላል። በየትም ሀገር የሚሆን ነገር ነው። ኢትዮጵያ ውስጥ የሚመጣው ነገር ይሄን ነው ይዞ የሚመጣው እና ህብረተሰቡ ይሄን ማወቅ አለበት። በዚህ ደረጃ በቂ የሆነ የስነ ልቦና ዝግጅት ያስፈልገዋል ለማለት ነው። ልደቱ እንግዲህ ያው የግንቦት ማኒፌስቶ እንግዲህ ግንቦት ላይ እንጠብቀው፣ ምክንያቱም ግንቦት ከመድረሱ 45 ቀናት ሳይጠብቅም ሊጠናቀቅ ይችላልና የግንቦቱ ምርጫ በግንቦቱ ማኒፌስቶ ነው መተካት ያለበት የሚለው ምናልባት የወሩን ቅያሪ ታደርጋለ ወይ? ግንቦት ከመድረሱ በፊት ለውጡ ከመጣ ብዙ ነገሮች እየተካሄዱ ስላሉ የጽሁፉንም አርስት እስከ መቀየር የሚያደርስ ሊሆን ይችላል። ምክንያቱም በጣም ጠቃሚ ነው። ይህንን ጽሁፍ በነገራችን ላይ ተመልካቾች በአንከር ሚዲያ ላይ የምናቀርበው በመሆኑ ለግንዛቤ የሚረዳል፣ ብዙ ነገሮችን የሚያሳይ በመሆኑ ጽሁፉን በአንከር ሚዲያ በመተረክ ለህዝቡ የምናቀርብ እንደሚሆን ከወዲሁ ለመግለጽ እንወዳለንና ልደቱ ከዚህ አንጻር ምናልባት በቀጣይ ሊደረግ ይችላል የሚለውንም ልትገልጽልን ትችላለህ። ግን አሁን ባለው ሁኔታ አንተውን እንግዲህ ቀደም ተከተል ሳይንሱንም ሌሎች ሀገራት ነባራዊ ሁኔታንም ከተለያዩ ቦታዎች ላይ በመርዳት ነው ከኢትዮጵያ አንጻር ይህን ጽሁፍ ያዘጋጀው። ነገሮች ግን በተለያየ መልኩ መንግስት ለማዳፈን የሚሄድበትን ነገር ከወዲሁ እንዴት ነው? ለምሳሌ ብዙ ነገሮችን ያደርጋል። የዩኒቨርሲቲ ተማሪዎችን ተቃውሞ የሚበራከት ከሆነ ዩኒቨርሲቲ እስከ መስጋት ሊደርስ ይችላል። አሁን ደቡብ ላይ እንዳየነው ለሰራተኛው ደሞዝ መክፈል፣ ለመምህራኑ ማቆየት፣ እንዲህ የመከፋፈል ደሞዝን ራሱ ህብረተሰብ ከህብረተሰብ እየከፋፈለ አንድነት እንዳይኖር በሚያደርግ መልኩ ምላሽ እየሰጠ ነው። እንዲህ አይነት ነገሮች ከመግደል ከማሰር ባሻገር እንዲህ አይነቶችንም እርምጃዎች እየወሰደ የመጣውን የህዝብ ተቃውሞ ለማዳፈን ለማሰልቸት እንግዲህ የኢትዮጵያ ህዝብ ከእጅ ወደ አፍ ነው ኑሮ። አንድ ቀን ስራ ቢቆም አንድ ቀን የሚበላው ቢያጣ በሁለተኛው ቀን ረሃቡ አስገድዶት ወደ መንግስት እግር ስር እንዲገባ ሊያደርገው ይችላልና እነዚህ ነገሮች ሁሉ ከግምት ገብተው ነው ህዝባዊ እምቢተኝነቱ የሚካሄደውና እዚህ ላይ ምን ማለት ይቻላል? እንደው በተወሰነ ደረጃ የመንፈስ ዝግጅት የተለያዩ ዝግጅቶች ስለሚያስፈልግ ነው። ልደቱ ልክ ነህ መሳይ። አሁን ያልከውን ጥያቄ ሁሉ ሰነዱ ይመልሳል። አሁን ለምሳሌ መጨረሻ ላይ ያነሳው ነገር አለ አይደል? ሰው በልቶ ማደር አለበት፣ መስራት አለበት። ይሄ ጥያቄ እንዴት ነው የሚመልሰው? ሰነዱ በደንብ ይመልሳል። አስቀድሞ መካሄድ ያለበት ዝግጅት ምን አይነት ዝግጅት እንደሆነ በደንብ ተዘርዝሮ ነው የቀረበው። አንድ ሁለተኛ ያልተጠበቁ ነገሮች ሊመጡ ይችላሉ። እኛ እንዳሰብነው አሁን ይሄ የ6 ሳምንቱ ወይም የ45 ቀኑ ህዝባዊ እምቢተኝነት ባሰብነው መልኩ ላይሄድ ይችላል አይደለ? መንግስትም ለራሱ ህልውና ሲል የሚፈጥራቸው ችግሮች አሉ፣ የሚሄድባቸው መንገዶች አሉ። ሰነዱ ላይ በግልጽ ተቀምጧል። ያሰብናቸውን ነገሮች ባሰብናቸው መልኩ እንዳይሄዱ የሚያደርጉ እንቅፋቶች ሊመጡ ይችላሉ።
ለነዛ ሁሉ አማራጮች አስቀድመው ነው መዘጋጀት ያለው። ዝም አሁን ይሄ ማንፌስቶ በይፋ